ሰዎች እንዴት በአጭር ጊዜ ውስጥ ሀብታም ይሆናሉ ወይንም ገንዘብን እንዴት ይሰበስባሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የአዲስ እውቀት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ጠቃሚ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ስለ ገንዘብ እንነጋገራለን። ገንዘብ እንዴት እንደምናገኝ ብቻ ሳይሆን እንዴት እንደምናስቀምጠውና እንዴት እንደምናሳድገው እንማራለን ማለት ነው። በቅድሚያ ለቻናሉ አዲስ ከሆናችሁ ላይክ በማድረግና ሰብስክራይብ፣ ሼር በማድረግ እንዲሁም አስተያየታችሁን ኮሜንት ላይ በመጻፍ እንድትተባበሩን በአክብሮት ጠይቃለሁ ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ለምን ነው አንዳንድ ሰዎች ብዙ ገንዘብ ቢያገኙም ሁሉ ጊዜ በገንዘብ ችግር ውስጥ የሚኖሩት? ያኔ ገቢያቸው ብዙ ሆኖ ግን ይቸግራቸዋል። በሌላ በኩል ደግሞ መጠነኛ ገቢ ያላቸው ሰዎች በጥቂት ዓመታት ውስጥ ሀብት ይገነባሉ። ምሳሌ ያኔ ብዙ ገቢ ያላቸው በጣም የሚቸገሩ ማለት ነው። ይህ ገንዘብ እንዴት መያዝ እንዳለብንና እንዴት ማሳደግ እንዳለብን ጠቃሚ ቪዲዮ ነው። ትወዱታላችሁ። ሰዎች በጥቂት ዓመታት ውስጥ ሀብት ይገነባሉ። መልሱ ደግሞ በገቢ መጠን ብቻ አይደለም፣ በገንዘብ አያያዝና በሚያደርጓቸው ውሳኔዎች ነው። ውሳኔዎች ደግሞ 7 ናቸው። 7ቱን አብረን እንመለከታለን። ላይክ በማድረግ አብራችሁን ቆዩ። ዛሬ የምናዳምጣቸው 7 ሚስጥሮች ብዙ ሰዎች ህይወታቸውን እንዲቀየርና ህይወታቸውን ለማስተካከል እንዲሁም ገንዘባቸውን አያያዝ የሚያዳብሩበት መርሆች ናቸው። አንደኛ፣ ከምታገኘው ገንዘብ በታች ኑር። ምሳሌ ከገቢያችን በታች ነው መኖር ያለብን ማለት ነው። ገቢያችንን ማመጣጠን አለብን። ብዙ ሰዎች ደሞዛቸው ሲጨምር ወጫቸውንም በዛው ልክ ያሳድጋሉ። ይህ ግን ሀብትን አይፈጥርም ወይም ሀብትን እንዲያድግ አያግዝም ማለት ነው። ሀብታም የሚሆኑ ሰዎች በመጀመሪያ ይቆጥባሉ። የቀረውን ገንዘብ ደግሞ ያዋጣሉ። ያን ወይም ቁብስ ያስቀምጣሉ፣ ይቆጥባሉ። አስታውሱ፣ ሀብት የሚገኘው ወይም ሀብት የሚገነባው በምታገኙት ገንዘብ ብዛት ሳይሆን በምትቆጥቡትና በምታስቀምጡት ገንዘብ ልክ ነው። ሁለተኛ፣ ራስህን በትምህርት ላይ ኢንቨስት አድርግ። ምንም ኢንቨስትመንት ከራስህ በላይ ከምታደርገው የበለጠ ትርፍ አያመጣም። ምሳሌ መጽሐፍ ማንበብ፣ አዲስ ሙያ መማር፣ ቋንቋ መማር ወይንም ደግሞ አዲስ ክህሎት ማግኘት ወደፊት የገቢ እድሎችን ይከፍታሉ። ብዙ ሚሊዮነሮች በየወሩ ለመማርና ጊዜና ገንዘብ ይመድባሉ። ሶስተኛው ደግሞ ገንዘብህ እንዲሰራልህ እንዲህ አድርግ። ብዙ ሰዎች ለገንዘብ ይሰራሉ። ሀብታሞች ግን ገንዘባቸው ለነሱ እንዲሰራ ያደርጋሉ። ይህ ማለት ለምሳሌ ዛሬ ያለህን ትንሽ ገንዘብ ሙሉ በሙሉ ከማውጣት ይልቅ ወደፊት ገቢን ሊያመጣ በሚችል ነገር ላይ ማዋል። ከዛ ቀስ በቀስ ገንዘብህ እያደገ ይመጣል ማለት ነው። ገንዘብ በቤት ውስጥ ብቻ ከተቀመጠ አይጨምርም። እውቀትን በመጨመርና በጥንቃቄ ውሳኔ በመውሰድ ገንዘብህን ወደፊት ተጨማሪ ገቢ አራተኛው ደግሞ እዳ ወይም ብድር። ብድርን በጥንቃቄ ከተጠቀምንበት እንድንለወጥ ያደርጋል። በጥንቃቄ መጠቀም ማለት እዳ ሁሉ መጥፎ አይደለም፣ ነገር ግን ለሚያስፈልግ ነገር መበደር ወደ ችግር ለማያስፈልግ ነገር መበደር ለችግራችን ሊያመራ ይችላል። ከመበደርህ በፊት ግን ራስህን ጠይቅ። ይህ ነገር ወደፊት ገቢ ያመጣልኛል ወይስ ገንዘብ ብቻ ነው ያስወጣኛል የሚለውን ራስን መፈተሽ ያስፈልጋል ማለት ነው። ይህ ጥያቄ ብዙ የተሳሳቱ ውሳኔዎችን ሊያስቀይር ይችላል። አምስተኛ ደግሞ ታጋሽ ሁን። ሀብት በአንድ ቀን አይገነባም። ዛፍ እንደሚያድግ ሁሉ ሀብታም መሆን ጊዜ ይፈልጋል። ብዙ ሰዎች ፈጣን ሀብት የሚለው ማታለያዎችን ይከተላሉ። በመጨረሻም ገንዘባቸውን ያጣሉ። እውነተኛ ስኬት የሚመጣው በትዕግስትና ብቻ በጠንክሮ በመያዝ ነው። በዲሲፕሊንና በተከታታይ ጥረትና ገንዘብን በአግባቡ በመጠቀም ብቻ ነው። ስድስተኛው ደግሞ ብዙ የገቢ ምንጮችን መፍጠር። ለምሳሌ
አንድ የገቢ ምንጭ ብቻ ካለህ አደጋ ሊያጋጥምህ ይችላል። ምሳሌ ወይ ልትከስር ትችላለህ፣ ወይም ደግሞ ልትነስርም ትችላለህ። በተሻለ መጠን ግን ተጨማሪ ክህሎት ተማር፣ የጎን ስራ ጀምር፣ ወይም በምችልበት መንገድ ተጨማሪ ገቢ የሚያስገኝ እድልን ፈልግ። አንድ በር ቢዘጋ ሌላ በር እንዲከፈትልህ ይረዳሃል። ሰባተኛውና የመጨረሻው እቅዳችን ደግሞ ሰባተኛው ግብና እቅድ ማውጣት። ግብ አስቀምጥና እቅድ አውጣ። ብዙ ገንዘብ እፈልጋለሁ ማለት ብቻ በቂ አይደለም። ሀብታም መሆን እፈልጋለሁ ብቻ ማለት በቂ አይደለም። መስራት፣ ገንዘቤን ያለችኝን ካፒታል እንዴት ማሳደግ እችላለሁ? እንዴት አድርጌስ ከፍ ማድረግና የተሻለ ህይወት እንዲኖረኝ ማድረግ እችላለሁ ብሎ እቅድ ማውጣት። ከዚህ ይልቅ እንዲህ በል፣ በ12 ወራት ውስጥ በአንድ አመት ውስጥ ማለት ነው የተወሰነ ገንዘብ መቆጠብ። ከዚያም በየወሩና በየሳምንቱ የምትወስደውን እርምጃ እቅድ። ውድ ተመልካቾቼ፣ ሀብት በአጋጣሚ አይመጣም። በትክክለኛ ልማድ፣ በእውቀትና በትዕግስት ይገነባል። ዛሬ ከተማራችሁበት 7 ነጥቦች ውስጥ አንዱን ብቻ እንኳን ዛሬ ብትጀምሩ ከወራት ወይም ከአመታት በኋላ ትልቅ ለውጥ ልታዩ ትችላላችሁ። እርግጥ ሀብትንም ጤናንም መኖርንም መሞትንም በአላህ ፈቃድ ብቻ ነው። ነገር ግን ደግሞ እኛ በምናደርጋቸው አኳኋናችንና አኗኗራችን ራሳችንን ለውጥ ላይ የሚጥሉ ነገሮችም ያኔ ከፍ የሚያደርጉንም ዝቅ የሚያደርጉንም ነገሮች ይኖራሉ ማለት ነው። እና ውድ ተመልካቾቼ ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር አድርጉት። እንዲሁም ደግሞ የሚጠቅማችሁ ከሆነ ደግሞ እናንተም እስከመጨረሻው አዳምጣችሁ ስህተት ካለብኝና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዲስ ነኝ፣ አበረታቱኝ። ቪዲዮ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። አዲስ እውቀትን ሰብስክራይብ አድርጉ። እውቀት ብርሃን ነው። እውቀት ደግሞ አገርን ይገነባል። አዲስ እውቀት ትኩረት ይስባል እላችኋለሁ። ውድ ሀገሬ ልጆች አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። Don't know if I can find my way out. I'm stuck in a prison of doubt.